ልጄ ሆይ የአባትህን ምክር ስማ፣ በፍጻሜህ ጠቢብ ትሆን ዘንድ። በሰው ልብ ብዙ አሳብ አለ፣ የእግዚአብሔር ምክር ግን ለዘላለም ይኖራል። ምጽዋት ለሰው ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት የሰው ሕይወት ነው፣ የማይፈራው ግን እውቀት በሌለበት ቦታ ውስጥ ይኖራል። ታካች ሰው እጁን በብብቱ ይሸሽጋል፣ ወደ አፉ እንኳን አይመልሳትም። ፌዘኛን ብትገርፈው አላዋቂው ብልሃተኛ ይሆናል፣ አስተዋይን ሰው ብትገስጸው ግን እውቀትን ያገኛል። አባቱን የሚያዋርድ እናቱንም የሚያሳድድ አሳፋሪና ጎስቋላ ልጅ ይሆናል። የአባቱን ትምህርት ከመጠበቅ የሚከለከል ልጅ ክፉ ቃልን ይማራል። ለአላዋቂ ልጅ የሚዋስ ፍርድን ያስነቅፋል። የኃጥአንም አፍ ክፉ ቅጣትን ይውጣል። ለክፉዎች ሰዎች መቅሰፍት አዘጋጅቶላቸዋል፣ ለሰነፎችም እንዲሁ ቅጣት።